ቡና የምትወዱ ሁላችሁ በተለይ አረብ ሀገር ያላችሁ ይህንን ቪዲዮ በደንብ ይዩት። ውሃ 1 ሻይ ብርጭቆ ጣድኩኝ፣ ቁርንፉድ 3 ፍሬ፣ ሄል 2 ፍሬ። ከዛም በመቀጠል ደግሞ ቀረፋ ዱቄቱን የሩብ ልክ እኔ እንደጨመርኩት ጨምሩ። እንጨቱ ካላችሁ ደግሞ 1 አርጉ። ከዛን ዝንጅብል እንደዛው የሩብ ትንሿን ማንኪያ። ዝንጅብል መጠቀም ካልፈለጋችሁ ደግሞ መተው ትችላላችሁ፣ ግን ቀረፋውና ሄሉ ግዴታ ያስፈልገናል ማለት ነው። እሺ ቁርንፉድ፣ ሄል፣ ቀረፋ ግድ ነው። ከዛም በመቀጠል ደግሞ ቡና ያላችሁ በዚህ አጋጣሚ ኔስካፌም ይሆናል። በተለይ አረብ ሀገር ያላችሁ እህቶቼ ይህንን ቪዲዮ እስከ መጨረሻ አዳምጡ። አንዴ ከፈላልኝ በኋላ ወተት እጨምራለሁ። ወተቱም ደግሞ ሲፈላልኝ ልክ እንዲህ አጠፋዋለሁ ማለት ነው። ካጠፋውኝ በኋላ እንግዲህ ብርጭቆ አዘጋጃለሁ። አረብ ሀገር ያላችሁ እህቶቼ ይጠቅማችኋል። ሼር ላይክ አድርጉ። በደንብ ቪዲዮን እስከ መጨረሻ አዳምጡት። የጠቀመኝ ነገር ነው። በጣም ብዙ ለውጥ ማይቼበታለሁ። ብርጭቆ እናዘጋጃለን፣ እናጣራዋለን ማለት ነው። ኔስካፌ ጠዋት ተነስታችሁ ዝም ብላችሁ ከምትጠጡ እንደዚህ አፍልታችሁ ልክ እኔ እንደዚህ እንዳፈላሁት ብትጠቀሙ ለጤናችሁ በጣም ጥሩ ነገር ነው። በቤታችሁ ውስጥ ጤናችሁ እንዲመጠበቅ ትችላላችሁ። ቀረፋው፣ ቁርንፉዱ፣ ሄሉ በጣም ለጤናችን አስፈላጊ ነው፣ ወሳኝ ነገር ነው። ሁሌ ይሄንን ተጠቀሙት። ልክ ይኸው እንደዚህ የሚያምር ከለሩ፣ ሽታው ራሱ እንዴት ደስ እንደሚል ሽታው ዋው ነው ብያለሁ። ይሄንን ተጠቅማችሁ እውነት ዱአ አድርጉልኝ፣ በጣም ይጠቅማችኋል። እኔ ያውኔም በቀን 2 ነው የምጠቀመው። ቀን 1 ጠጣለሁ፣ ጠዋት ከእንቅልፌ ስነሳ 1 ጠጣለሁ ማለት ነው። በዚህ አጋጣሚ አረብ ሀገር ያላችሁ እህቶቼ በባዶ ሆዳችሁ ውሃውን፣ ወተቱን፣ ኔስካፌውን አድርጋችሁ ዝም ብላችሁ አትጠጡ፣ ጉዳት አለው። ብዙዎቻችሁ ልቤ ያፍነኛል፣ ደረጃ መውጣት አቃተኝ፣ ልቤ እንደዚህ የምትሉኝ እንደዚህ አይነት ነገር አሁን ቀረፋ፣ ሄሉ ብትጠቀሙት ቁርንፉዱ ለብዙ ነገር ይጠቅመናል፣ ለጤንነታችን ማለት ነው። እኔ ባፈላሁት መልኩ እንዲያፍሉና አፈላሉን ቀይራችሁት እንዲህ ተጠቀሙት። ዝም ብላችሁ ኔስካፌ ያገኘን ብላችሁ አትጠጡ። ኔስካፌ በዚህ መልኩ አፍሉት። ቡና ደግሞ ካላችሁ ማንኛውን ዱቄት ቡና ይሆናል። እሺ በዚህ አጋጣሚ እንዴት እንደጠቀመኝ ይጠቅማችኋል ከምር። በተለይ ሁሌ ምን የምናገረው ነገር ለአረብ ሀገር ያሉ እህቶቼ ነው ማለት ነው። እኔም አንዷ ስለሆንኩኝ ለጤናችሁ ጊዜ ስጡ። ራሳችሁን በቤታችሁ ውስጥ ጤናችሁን ጠብቁ። ከተያዛችሁ ከወደቃችሁ በኋላ እንዲሆንኩ አትበሉ። ይህንን ነገር ልክ እኔ እንዳፈላሁት አፍልታችሁ ተጠቀሙ። ያነቃቃችኋል። በጣም ጥሩ ነው። ሁላችንም አረብ ሀገር ያለን ምን እንጠጣ ቡና አይደል? በቃ አቅም የደብረን ጉልበት እንድናገኝ ብለን የምንጠጣው ዝም ብለን ነው። ያ ስህተት ነው። በዚህ መልኩ አፍሉት። እሺ እኔ በራሴ ላይ ብዙ ነገር ስላየሁኝ ነው። እንደኔ ኔስካፌ የሚወድ አልነበረም፣ ግን በሽታ ነው ያተረፍኩት። በዚህ መልኩ ግን ስጠጣ ከአሁን በፊት ሰርቻለሁኝ። እሱም ቪዲዮ ብዙዎቻችሁ ወዳችሁት ዱአ አርጋችሁልኝ፣ አሁንም ዱአ አርጉልኝ። አሁንም በሌላ መልኩ ነው የመጣሁት ማለት ነው። የመውደዳቸው ብዛት ስራዬ ቦታ ራሱ ምንድን ነው ሽታው ደስ ይላል እያሉ ይሄንን እየጠጡ ነው። እና እናንተም ስሩትና ጠጡ። ለምን ይቅርባችሁ? ይሄንን ነገር ስሩትና ጠጡት። ራሳችሁን ጠብቁ። ለራሳችሁ ጊዜ ስጡ። ሁሌም ስለቅ በምክንያት ነው። የጠቀመኝ ነገር ለአንድ ሰው ይጠቅማል። ሼር ላይክ ማድረጉን አትርሱ። ቤቱን ደግሞ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ሁሌም አበረታቱኝ፣ ኮሜንት አስቀምጡልኝ። ይሄን ተጠቅማችሁ ዱአ አድርጉልኝ። ዛሬው ነው ጀምሩት። እሺ ይጠቅማችኋል። ማንኛውም ሰው ይጠቀም። የቡና ፍቅር ያለው ቡና የሚወድ ሰው ይሄንን ተጠቀሙት። በጣም ቀላል ነው። ማዳም ቤት አለ፣ ስራ ቦታ አለ። ከሌለም ግዙት። ከራሳችሁ ከጤናችሁ ይበልጣል። ለእናንተ ነው እኮ የሚጠቅማችሁ። አንዴ ብገዙት ለብዙ ጊዜ ትጠቀሙታላችሁ። ግን አፈላሉን በደንብ ይዩት። ማብዛት፣ መቀነስ፣ መጨመር አትችሉም። 2 ኩባያ 3 ኩባያ ሲሆን ጨምሮ። እኔ አሁን ለ1 ኩባያ ነው። ይቅርታ በማለት ድምፅ እንግዲህ እየገባብኝ ነው። ስራ ቦታ ሆኜ ነው። እንግዲህ ያው ስራ ቦታ ብዙ ነገር አለ ታውቃላችሁ። እኔ አሁን ለ1 ብርጭቆ የተጠቀምኩት እንግዲህ 3 ፍሬ ቁርንፉድ፣ 2 ፍሬ ሄል፣ ቀረፋ የሩብ የሻይ ማንኪያ፣ ዝንጅብልም እንደዛ። ቡናው ደግሞ 2 ማንኪያ ማድረግ ትችላላችሁ። ወተት 2 ብርጭቆ 3 ብርጭቆ ሲሆን ደግሞ ጨምሮ ማለት ነው። እሺ መጠኑን ይህንን እንግዲህ ጠጡትና ንገሩኝ ማለት ነው። በዚህ አጋጣሚ ደግሞ ከልቤ ነው የማመሰግናችሁ። የምታበረቱኝ ከጎኔ ለሆናችሁ ሁሉ መልካም ስራ ለራስ ነው። ያው ዩቱብ መንደር ጠፍቻለሁ የለውም፣ ግን ብዙዎቻችሁ ደግሞ ወደ ዩቱብ ልቀቂልን ብላችሁ በጣም ብዙ ኮሜንት ስለማይ ነው እንግዲህ እየመጣችሁ እዚህ ላይ ማየት ትችላላችሁ። የፈለጋችሁት ነገር አለ ከመጀመሪያም እስከ መጨረሻም። እኔ ሁሌ መለቃለሁ አዳዲስ ነገር፣ እናንተ ብቻ ተከታትላችሁ መስራት ነው። ሁሌም ስለጠቀመኝ ነውና እዩት። እሺ በደንብ አዳምጡና ሰርታችሁ ተጠቀሙት።
እንደ ቀላል የምናየው ነገር ለብዙ ሰውም ይጠቅማል። እሺ አንድ የተቸገረ ይኖራል፣ አንድ ግራ የገባው ይኖራል። በተለይ አዳዲስ የሆኑ እህቶቻችን እንደዚህ አይነት ነገር ተጠቀሙ። እሺ ዝም ብላችሁ ቡና በባዶ ሆዳችሁ ባዶን አትጠጡ። የጨመርኳቸው ነገሮች በጣም ለጤናችን አስፈላጊ ናቸው። እንደ ቀላሉ እንዳታዩት። ሁሌም ስትጠጡ እንደዚህ እያፈላችሁ ቡናን የምትወዱ የቡና ፍቅር ያላችሁ ቡና በቀን 2 3 የምትጠጡት ይሄንን በቀን 2 የምትጠጡት በቃ ምን ልበላችሁ የሚገርም ነው። በቃ ተአምር ነው። ሁሌ የምሰራው ነገር ለእኔ ተአምር ነው። ማስክ፣ ክሬም፣ ማዲያት ጠፍቶላችሁ፣ ብጉር ሽፍታ ጠፍቶላችሁ፣ ስለ ጤንነታችሁ የምሰራው የሚጠጣም ነገር በምለው እየነገራችሁ ዱዓ የምታደርጉልኝ በውስጥ ብዙ የምታወሩኝ አላህና እኔ እናንተ እናውቀዋለን። ከልብ ያመሰግነዋለሁ። ሁሌም ከእኔ ጎን ሆኑ፣ አበርቱኝ። ከእናንተ የምፈልገው የእናንተን ማበረታታትና ዱዓችን ነው። ሌላ ምንም አልፈልግም። የምናውቀውን ነገር ደግሞ ሁላችንም ቢሆን ሼር ማድረግ ጥሩ ነገር ብቻ ነው። ዋናው የምንሰራው ነገር እኛ ተጠቅመ ነው ለውጥ ካየንበት ለሰውም ሼር ማድረግ ነው። እሺ ጥሩ ነገር ስትሰሩ አላህ ራሱ ይወዳል ማለት ነው። ጥሩ ስራ ለራስ ነው። ዛሬውኑ ይሄንን ምስካፊ ተውትና ቡና አፍሉ።